ሹፉ በስ አቤት ሙያ! ምንም ማድረግ አይቻልም። የነካችሁት ሁሉ ይመርላችሁ፣ የሰራችሁት ይጣፍጥላችሁ ተብለናል። ከዘር ነው። ምንም ማድረግ አይቻልም። ሀባይቢ ወዶች እየእውነቴን ነው። ለማካበድ ፈልጌ ምናምን አይደለም። የምር ከመጀመሪያው አሰራሩ እንዴት እንደሆነ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ዛሬ ግን ስላልተመቸኝ ሊጡን እንትን ካልኩ በኋላ ነው ቪዲዮ የቀረጽኩላችሁ። አይመችም ብቻ ስትሆኑ ማለት ነው። የሚቀርጻችሁ ሰው ግዴታ መኖር አለበት። እዚህ ጋር ሊጡ አለኝ አይቾት። ልክ እንደ ሊጥ በሉት፣ ልክ እንደ እንጀራ ማለት ነው። ይህን ይመስላል ሀባይቢ። ለዚህ ወጥ እየሰራችሁ ለራሱ የፈለጋችሁትን ወጥ፣ ዶሮ ወጥ ሊሆን ይችላል፣ ስጋ ወጥ ሊሆን ይችላል፣ ምስር ክክርም ወይም አተር ክክ ሊሆን ይችላል። ብቻ የምትፈልጉትን እየሰራችሁ ለራሱ በዚህ መብላት ትችላላችሁ። በቅርባችሁ እንጀራ መግዛት የማትችሉ ከሆነ በቅርባችሁ ከሌለ ምናምን ማለት ነው። መዳም ቤት ያላችሁ የመዳም ቅመሞች አንዳንዴ ሲያምራችሁ እንደዚህ እየሰራችሁ መብላት ትችላላችሁ። እኔ የምጋግረው በእርግጥ ታዝዤ ነው፣ ጠለቢያ ነው፣ የሚሸጥ ነው የጋገርኩ ያለሁት ማለት ነው። አላሁ አክበር። የተሰገደ ነው። 4 ሰዓት ላይ ነው ሴትዮቱ መታ የምትወስደው ሰው። ስለዚህ ቶሎ ቶሎ መጋገር አለብኝ ሀባይቢ። ሴትዮ መታ እንዳታጨራምተኝ። እንዴት እንደሚያምር አያችሁታ? ቀረብ አድርጌ ላሳያችሁ። እዚህ ጋር ደግሞ እየጋገርኩ ነው ማለት ነው። ሙያ እንደዚህ ነው እና ሙያ ልመዱ። ሙያ ጥሩ ነው። ነገ ጠዋት ስታገቡ ለኋላችሁ ለየት ለየት ያለ ምግብ እየሰራችሁ ትመግቡታላችሁ ማለት ነው። እና ይሄን ነው የምላችሁ ሀባይቢ። ዛሬ ይሄን ፖስትላችኋለሁ። ከመጀመሪያው እንዴት አድርገሽ ነው የሰራሽው ብላችሁ ልጠይቁ ትችላላችሁ። ግን ከመጀመሪያው አልቀረጽኩኝም። ያው ካሜራማን የለኝም። አስፈ ከመዳም ኩሽና አሁን የራሴ ነኝ። ታውቃላችሁ በጣም ከባድ ነው። በሰለ ላውጣውና አያምርም ውዶቼ? ይሄ ምን ይባላል መሰላችሁ? ሰው ልክ እንደ እንጀራ አድርጌ ነው የምጋግረው። የሚገርማችሁ ነገር እንጀራ በሉት፣ በቃ የሀገራችን የነጭ ጤፍ እንጀራ በሉት። ግን ያው ይሄ እንትን ነው፣ ለውሃ ነው የሚሉት። ለውሃ እና እንዴት እንደሚያምር አልከቱ። ሙሉ ለመቀረጽ አልተመቸኝም፣ ብቻዬን ስለሆነ ካሜራማን ስለሌለኝ ማለት ነው። እዚህ ጋር እየጋገርኩ ያችሁት የጋገርኩትኝ እና እዚህ ጋር እንትን አለኝ ዘይት ስምስም። ይሄን ነው የምቀባው። ይሄ የምጋግረው ባይዘው ለሰው ነው። እሺ ጠለብያ ነው፣ ያኔ ታዘን ነው ማለት ነው፣ የሚሸጥ ነው። አያችሁታ አይደል? መልከቱ ማሻአላህ ነው። ክላስ እንትን አለ መጠጥ አይደል? ስለዚህ ያወጣዋለሁ። ማሻአላህ ለመቀረጽ አልተመቸኝም። ሲቀጥል ደግሞ አትከፍሉበትም፣ አይከፈልበትም። ለምንድን ነው ላይክ፣ ሼር፣ ሰብስክራይብ ማታደርጉኝ? አበረታቱኝ። አዲስ ዩቲዩብ ከፍቻለሁ። አዲስ ነው
እና ምን ችግር አለው ታበረታቱኝ የመዳም ቅመሞች። ሁላችንም እንደዚህ እየተባበር እንደራረግ ምን ችግር አለው? ማንንም እያሳደግን አይደል እንዴ? እና እኔ ውድ እህቶቼ እኔ እህታችሁን ምን ችግር አለው ታበረታቱኝ። አይከፈልበት ያኔ አትከፍሉበትም። ማየታችሁ ዝም ብላችሁ ከምትወጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየትም ካላችሁ ኮሜንት ላይ ጻፉልኝ። የዚህን አሰራር ከመጀመሪያው ንገሪን ወይም ማሳይን ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ፣ ይሰራላችኋለሁ። አንድ ቀን የሚቀርጽ ሰው እንደምንም ብዬ ፈልጌ ማለት ነው። ነገር ግን መዳም ኩሽና ስላለሁኝ ያው የካሜራ ጽዳት ሊኖረው አይችልም። እኔ በስልኬ ነው የምቀርጽላችሁ። ምንም ማድረግ አይቻልም። ምስኪን ነኝ። ማፊ ሸይ ካሜራ ወላ ማፊ ሸይ። ኢንሻአላህ በሂደት እያደግን ስንመጣ ምናምን ላር ሙያ ብሎ ዝም ነው። አንቺን ያገባ የታደለ የተመረቀ እናቱና አባቱ የመረቁት። የመረኝ ነው እኮ የምልሽ። ዲስ አድርገሽ ነው ሁሉ ጋገርሽ። አያምርም? ይሄ ምንድነው ስሙ? ለሁ አቤት አቤት አቤት! ወይኔ ታድለሽ ሳዲ፣ የምትገርሚ ልጅ ነሽ የምር ሳዲ። እናትሽ ምን አይነት ባለሙያ ብትሆን ነው እንደዚህ ያስለመደችሽ? እንታደርገዋለሽ። እኔ እናቴ ዘራችን በሙሉ በሙያ አይታማም። ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም። የኔ ውድ እንብላ። ያው ቅመሞችዬ ጨረስኩ። ስለጨረስኩ አሁን ከላስ እንደዚህ አድርጌ ኪስ ላይ አደርግላችኋለሁ። መጥተው ይወስዳሉ ማለት ነው። ያላ ወዶች ይወዳችኋለሁ። ውዶች እየጨረስኩ አንድ ሰዓት ላይ 7 ሀባ፣ አንድ ሰዓት ላይ 7 ሀባ 14 ሀባ ነው የጋገርኩላት። ያዘዘችው 14 ሀባ ነው። 14 ሀባ ኢንሻአላህ። አንዳንዶቹ እስከ 20 ያዛሉ። እና ይሄን ይመስላል ውዶች፣ የነበረን ቆይታ ይሄን ይመስላል። ዛሬ ይሄንን ቪዲዮ ለቅላችኋለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አማና አለይኩም። በቃ እስኪ ልደግ፣ እስኪ ልለወጥ፣ ከመዳም ኩሽና እንድወጣ አድርጉኝ እና አበረታቱኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየት ካላችሁ ኮሜንት አድርጉ፣ አስቀምጡልኝ። ይሄ ቢሆን ይሄ ነው፣ ይሄን አሻሺ ምናምን በሉኝ። የካሜራ ምናምን ጽዳቱን ኢንሻአላህ እያደር ቀስ እያለ ይስተካከላላችኋለሁ። የኔው ውዶች በጣም ወዳችኋለሁ፣ አከብራችኋለሁ። ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ህይወት ብዙ ነገር ታስተምረናለች። መቻልን፣ ወድቆ መነሳትን፣ አልቅሶ መሳቅን፣ አግኝቶ ማጣትን፣ ወዶ መለየትንም። ሁሉም ከባድ ነገር ሲጀምር የሚያቅተን የማንችለው የማይረሳ መስሎን ነበር። ግን ቀስ በቀስ የተቀደደው ገጽ በአዲስ ገጾች የተተካ፣ ያዘንበትና ልባችንን የሰበረው ታሪክ በእርሳስ እንደተጻፈና በላጲስ እንደሚጠፋ ጽሑፍ ሙልጭ ብሎ ሲተን እናስተውላለን። አንድ ቀን ላይም የማንንም እጅ ሳናይ ሁላችንም ደስተኛ እንሆናለን። ወዳችኋለሁ።